አንድ ሚስት አይደለም ብዙ ሚስቶችን ነው። ለምሳሌ በቀን ከ100 ሴቶች ጋር ወሲብ ሊያደርግ ይችላል። አሁን ለምሳሌ እኔ ትዳር አለኝ፣ ልጆች አሉኝ፣ ሚስት አለችኝ። እነሱን በሰማይ አላገኛቸውም። አንድ ሙስሊም ወንድ ወደ ገነት ሲገባ ብልቱ የቆመ ሆኖ ነው የሚገባው። ለእያንዳንዱ ሰው ደግሞ ከልጅነቱ ጀምሮ ሰይጣን ተመድቦለታል። እግዚአብሔር የሰው ልጆችን ሲፈጥራቸው ለገሃነም ብሎ አልፈጠራቸውም። ወደ ቁርአኑ ስንመጣ ግን የሰው ልጆች እና ጋኔኖች ብዙዎቹ ሲፈጠሩ ገና የተፈጠሩት ለገሃነም ነው ይላል። መደብደብ ይቻላል፣ መግረፍ ይቻላል። ቁርአንም ላይ ይናገራል። ሚስትን መደብደብ መግረፍ ይቻላል። አይ ብትለው አለ ግን ቁርአን አለ ሐዲስ ላይ እርግጠኛ ነኝ። ሐዲስ ላይ ሙስሊም ሴቶች ይላል መሐመድ ራሱ የአእምሮ ጎዶሎች የለት ጎዶሎች ናቸው። ሙስሊምና ካፊር የሚባል አጋንንቶች አሉ። አጋንንት ራሱ በሁለት ይከፈላል። ሙስሊም አጋንንትና ከዛ የማያምኑ አጋንንት ተብሎ በሁለት ይከፈላል። አንደኛ ልጁን ሰጠና የዘላለም ሕይወት በሱ እንድናገኝ አደረገ። በእስልምና አስተምሮ ግን ሁሉም ሰው መጀመሪያ ገሃነም ይገባል። ሃይማኖታዊ ስርዓቱን በአግባቡ ተወጣ። የኖርኩት ሙስሊም ማህበረሰብ መካከል ሶላት እየሰገድ ቁርአን እየቀራ የቁርአኑ ኢሳ የመጽሐፍ ቅዱሱ ኢየሱስ አይደለም ብዬ ነው እኔማ። በእስልምና አስተምሮ ሁሉም ልጅ ሲወለድ ያለቅሳል አይደል? ሲያለቅስ ሰይጣን እየቆነጠጠው ነው። ዮሴፍ ባሪያ ሊያረጋት ይችላል። ባሪያው ናት፣ ስራ ትሰራለች፣ ደግሞ አብሯት ይተኛል። ሚስቱ እያለች ይፈቀድለታል። በትክክለኛው ሳቢ እስቲ አሁን አንተ አሁን የትችት እንዳይመስልብህ ብዬ ነው። ይሄ ካለ ፓራግራፉን ጥቀስልን። ሶላት ሳይሰግዱ ለምሳሌ ተኝተው ካረፈዱ አፍንጫቸው ውስጥ ያድራል፣ ይሸናል። በእስልምና ትንሽ ሴቶች ላይ ያለው ጫና ቀላል አይደለም። ከጌታው ጋር ሲኖር በዛ ኢየሱስ ክርስቶስ እንዳለው በሰማይ ማግባት መጋባት የለም፣ እንደ መላክ እንኖራለን። ለምን ሚስታችሁ እንደበደባችሁ ብላችሁ መጠየቅ አይቻልም። እሱ መጠየቅ ራሱ ክልክል ነው። ሚስት ሲደበድብ ካየ መገላገልም አይቻልም። መልካሙ አጋንንት ግን ከሙስሊሞች ጋር መስጊድ ገብቶ ይሰግዳል፣ አብሯቸው ይሰግዳል። እውነቱን ደግሞ ማብራራት የሚችሉ ወይ ደግሞ ውሸትም እውነትም ነው የሚሉትን የሃይማኖት አባቶችን እንጠይቃለን። እንግዲህ አሁን የምናወራቸው ነገሮች ያሉት አብዛኞቹ ሐዲስ ላይ ለእያንዳንዷ ለማወራት ነገር ማስረጃ አለ። እገልሃለሁ ምናምን የሚሉ ነገሮች ይመጣሉ። ከቤትም ተሰድጄ ቤት ቢቀይር ያውቃለሁ፣ ተመትቼም አውቃለሁ። እንደ ሙስሊም ሴቶች በህይወቴ በስቃይና በበደል ውስጥ ያሉ አይቻላቅም። ሰላም ጤና ይስጥልኝ። የሀሌታ ቤተሰብ ሰላምና ፍቅርን ተመኘው። ተሾመ ሽፈራ ነኝ። ሀሌታ ቲቪ ለእናንተ ይጠቅማሉ የምንላቸውን ሀሳብ የምናደርስበት ሰዓት ነው። ይህም ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ከኛ ጋር ቀጥሉ። እንግዲህ ሀሌታ ለእናንተ ይጠቅማሉ የምንላቸውን ሀሳቦች ከቤተ እምነት፣ ከፖለቲካ፣ ከተለያየ እሳቤዎች እያቀረብን እንገኛለን። በተለይ በወንጌላውያን ቤተክርስቲያን ውስጥ ፓስተሮች፣ ነቢያቶች፣ የመጽሐፍ ቅዱስ አስተማሪዎች በተለያዩ እሳቤዎች መጥተው እኛ ጋር ውይይት አድርገዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከታቸው የሃይማኖት አባቶች አስተማሪዎችን መጥተው ውይይት አድርገዋል። ከእስልምና ተሼ እስቲ ሰሞኑን አየር ላይ በተለይ የእስልምና እሳቤ እንዴት ነው ከመጽሐፍ ቅዱስ እይታ በጣም ክርክር የበዛበት በተለይ በሶሻል ሚዲያው ላይ አየር ላይ ባለው አንዳንድ ጥያቄ እንድንጠይቅ በጋበዛችሁ መሰረት እንግዲህ በዚህ በሶሻል ሚዲያ ላይ መሐመድ አበባው የሚባል አንድ ወጣት በተለይ ሃይማኖታዊ ክርክር ረዘም ላለ ጊዜ ትምህርትም ያቀርባል። እሱን ጋብዘናል። መሐመድ ስቱዲዮአችን በጠዋት ስለተገኘ በአድማጮቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። መሐመድ አበባው ይላል ስም የተቀላቀለ ይመስላል። ወደ ወሎ ስሞች እንደዚህ ናቸው። ዳንኤል ምናምን ስትለው እንዴት ነህ? አልሐምዱሊላህ። እንግዲህ አንተ በእስልምና ዘውግ ውስጥ ያሉትን አስተምህሮቶች ከክርስትና ጋር ማመሳሰል ሳይሆን እያነጻጸርክ ስታቀርብ አይተናል እና በተለይ ሀሌታ ሚዲያ በተደጋጋሚ ከፕሮቴስታንት እንደዚህ ከኦርቶዶክስ ከፖለቲካም ላይ እንሰራለን እና እስልምናን ብዙ ጊዜ ሽፋን አትሰጡትም የሚል ጥያቄ ይመጣብናል። በዚህ ጉዳይ ላይ ቅድምን ማስታወቂያ የምፈልገው መሐመድ በሚያነሳቸውን በተለያየ
በእስልምና አስተምሮ ላይ በተለይ የእስልምና አስተምሮ አስተማሪዎች የሆናችሁ ሼሆች፣ በአስተምሮ ውስጥ ያላችሁ በኃላፊነት ያላችሁ ወጣቶችን በዚህ አጋጣሚ እንጋብዛለን። ቀድመን መልስም ውይይትም ስናደርግ ጥያቄ ካላችሁ እንድታነሱ እየጋበዝን እንደው መሐመድ አንተን ወደ ዋናው ሀሳብ ስገባ መቼም ሰው ምድራዊ ህይወቱ ቢበዛ ይላል መጽሐፍ ቅዱስ 70 ዓመት ከዛ በኋላ ድካም ነው ይላል። ቁርአን ላይም ደግሞ እድሜ የተወሰነ ካለ አላቅም ይኖረዋል። ሰው ኖሮ ይሞታል እና ይሄ ምድራዊ ህይወት ያከትምና አዲስ ሰማያዊ ህይወት አለ ይባላል። በቁርአን ሰማያዊ ህይወት ወይ ገነት ሳቤና በክርስትና ገነት ሳቤ አነጻጽረ ስታቀርብ ስላየው ነው። እስቲ ሁለቱን አነጻጽረ አቅርብልን። ኦኬ እንግዲህ ሁለቱም እምነቶች ሰው ከሞት በኋላ ሌላ ህይወት እንደሚኖር ያምናሉ። ተመሳሳይ የሚያደርጋቸው ይሄ ነው። በእስልምና ማስተምሮም ሰዎች ከሞቱ በኋላ ፍርድ ፊት ይቆማሉ፣ ገሃነምና ገነት የሚባል ነገር አለ ብሎ ያምናሉ። በክርስትናም እንዲሁ ይታመናል። ያው የተወሰነ ልዩነቶች ያላቸው። ለምሳሌ መጽሐፍ ቅዱስ ገሃነም የተዘጋጀው ለሰይጣንና ለመልእክተኞቹ ነው ወይም ደግሞ ለተከታዮቹ ነው ይላል። የእስልምና አስተምሮ ግን ገነትም ገሃነምም የተፈጠሩ ናቸው፣ ከሰው በፊትም ነው የተፈጠሩት። ስለዚህ በዚህ ጉዳይ ላይ እንለያያለን። የሰው ልጅ አመፀኛ ሆኖ የሰይጣንን ባህሪ እና የሰይጣንን መሪነት ተቀብሎ በሰይጣን ምሪት ውስጥ ሲሆንና እግዚአብሔርን እምቢ ብሎ ሲያምፅ ሰይጣን የሚገባበት ቦታ ላይ ሄዶ ይገባል እንጂ የእግዚአብሔር የመጀመሪያም ዓላማ የእግዚአብሔርም ሀሳብ የሰው ልጅ ገሃነም እንዲገባ አይደለም። ነገር ግን በእስልምና አስተምሮ ሰዎች ከመፈጠራቸው ፊት ገሃነም ተፈጥራለች፣ ለገሃነም ደግሞ ቃል ኪዳን ገብቶላታል። እንደውም ምን ይላል? በሻን ኑሮ ለነፍስ ቅንነቷን እምነቷን በሰጠናት ነበር። ነገር ግን ከሰዎችም ከጋኔኖችም የተሰበሰቡ ሆነው ገሃነምን እሞላለሁ በማለት ቃሉትን ተረጋግጧል ይላል። ስለዚህ ምን ብሏታል? ገሃነምን እሞላሻለሁ። በምን? በሰዎችና በአጋንንቶች ብሎ ማለት ነው። ስለዚህ አጋንንት ላይ ደግሞ ሙስሊምና በኋላ እናወራበታለን። ሙስሊምና ካፊር የሚባል አጋንንቶች አሉ። እሱ ላይ ይመጣል። ገነትና የገሃነም እሳቤ እያወራን ነው። በክርስትና አሁን ቅድም እንዳልከው ለመላእክትና ለተከታዮቻቸው ላላመኑትና ለተከታዮቻቸው ብለናል። በእስልምና አጋንንት አብረው ይገባሉ። ገነት በክርስትና ሰዎች ልጆች የማይገቡበት ከሆነ ጥርስ ማፋጨት ነው ይላል መጽሐፍ ቅዱስ። ሰዎች ራሱ ገብተው ሲኦል ገብተው ውስጥ የሚያፏጩ አሉ፣ የሚያዝኑ፣ የሚጸጸቱ፣ በእሳት የሚጠበሱ እንዳለ ይነገራል። አንድ ሁለት ደግሞ በገነት ደግሞ የፍስሐ የደስታ ህይወት ይኖራሉ ይላል። ገሃነም የተዘጋጀው ለሰይጣንና ለመላእክቱ ነው። ሰዎች እዛ ቦታ የሚሄዱት እግዚአብሔርን እምቢ ብለው ከሰይጣን ጋር ሲስማሙ መኖሪያቸውን ከሰይጣን ጋር ማድረግ ስለፈለጉ ነው እንጂ እግዚአብሔር የሰው ልጆችን ሲፈጥራቸው ለገሃነም ብሎ አልፈጠራቸውም። ወደ ቁርአኑ ስንመጣ ግን የሰው ልጆች እና ጋኔኖች ብዙዎቹ ሲፈጠሩ ገና የተፈጠሩት ለገሃነም ነው ይላል። ምዕራፍ 7 ቁጥር 179 ላይ ከሰዎችም ከጋኔኖችም ብዙዎችን በእርግጥ ለገሃነም ፈጠርን ይላል። አሁን ሰዎችን ለገሃነም አስቦ መፍጠር፣ ገሃነምን ለሰዎች አስቦ መፍጠርና ገሃነም የተዘጋጀው ለመላእክቱና ለሰይጣንና ለመላእክቱ ከሆነ ሰዎች አልተዘጋጀላቸው። ስለዚህ ሰዎች የሚገቡት በፍላጎታቸው እግዚአብሔርን እምቢ ብለው ሲያምፁ ነው ማለት ነው። ስለዚህ መዘጋጀት ለሰይጣንና ለመላእክቱ ማለት ሰይጣን ከወደቀ በኋላ ሰይጣን ሲወድቅ የተዘጋጀ ለቅጣት የተዘጋጀ ቦታ እንጂ ሰው ልጆች ለገሃነም ታስበው አልተፈጠሩም። መላእክት ራሱ ለገሃነም አልተፈጠሩም። የወደቀው መልአክ ላይ ነው እንግዲህ እና ለተከታዮቹ የተዘጋጀው። ስለዚህ ሁለቱ ልዩነት አለው። ሰዎቹን ለገሃነም አስበዋቸዋል መጀመሪያ ሲፈጥራቸው። መልካም ጥሩ ሀሳብ ላይ መተናል። ግራም ነፈሰ ቀኝ በሁለቱም እምነት ገሃነምና መንግስተ ሰማያት አለ። በእንዴት ተፈጠሩ የሚለው አንተ አብራርታል። በተለይ ደግሞ እስልምናን በተመለከተ እሳቤውን የሃይማኖቱ አስተማሪዎች እንጋብዛለን። አንተ የምትለን ነገር አለ። መሐመድ የሚባለው ሰባኪ ያለን እውነት ነው ወይ ብለን እንጠይቃለን። በዚህ ታሳቢ እንዲደረግልን ፈልጌ ነው። አሁን እስቲ ስለ ገሃነም እናውራ። በክርስትና ውስጥ ፈጣሪን የማይከተሉ ወይ እግዚአብሔር ያዘጋጃላቸውን ሀሳብ የማይከተሉ ሰዎች የሚገቡበት አስከፊ ቦታ ነው ብለናል። በእስልምና እንደው አንተ ቁርአኑን ስላነበብከው
ወደ ገሃነም የሚገቡ ሰዎች ምን አይነቶቹ ናቸው? ክርስትና ላይ እግዚአብሔርን የማይከተሉ ማለት ሊትራሊ በምድር ላይ ያለ አሁን አብዛኛው ሰው ፈጣሪን የሚከተል ይመስላል እንጂ አይከተልም። ስራችን ካየው መገዳደል፣ መሰዳደብ፣ መጨራረስ ነው። የፈጣሪ መንገድ አይደለም። እንዲሁ ክሊር ብታደርግን ሁለቱን ካላስቸገርኩ ማመድ። ኦኬ። በክርስትና አስተምሮ የገነትና የገሃነም መለያው በክርስቶስ ኢየሱስ ማመን ነው። ማንም ሰው በክርስቶስ ኢየሱስ ካመነ የዘላለም ሕይወት አለው። ዮሐንስ ወንጌል ምዕራፍ 6 ላይ ይህን ቃል ይናገራል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ስለዚህ የሰው ልጅ በስራው ፐርፌክት ሆኖ በእግዚአብሔር ፊት ጻድቅ መሆን ስለማይችል እግዚአብሔር ይህንን ደካማውን ሕዝብ ሊያድን አንድያ ልጁን ሰጠና የዘላለም ሕይወት በሱ እንድናገኝ አደረገ። በእስልምና አስተምሮ ግን ሁሉም ሰው መጀመሪያ ገሃነም ይገባል። እንደውም ከናንተ ወደ እሷ ወራጅ እንጂ አንድም የለም፣ ይህ ከጌታ የተፈረደ ግዴታ ነው ይላል። ስለዚህ አላህ የሰው ልጆችን ገሃነም ውስጥ ሁሉንም ያስገባል። ሙስሊሞች ከገሃነም በኋላ ነው ወደ ገነት የሚመጡ። መጀመሪያ ወደ ገሃነም ወርዶ ይሄ ቁርአን ላይ አለ። ምዕራፍ 19 ቁጥር 71 ላይ ከናንተ ይለዋል ሙሐመድ አላህ አንድም የለም ወደ እሷ ወራጅ ቢሆን እንጂ ይህም ከጌታ የተፈረደ ግዴታ ነው። ስለዚህ ልዩነቱ ምንድን ነው ካልከኝ ሙስሊሞች ከዛ ቀጥሎ ይላል ከዚያም ይላል የተጠነቀቁትን እናወጣለን ከዛ እናድናለን፣ ሌሎቹን ግን በዛው እንተዋቸዋለን ይላል። የተጠነቀቁት ማለት ምን ማለት? የተጠነቀቁት ማለት አላህን የሚፈሩ አላህን የሚከተሉ ሙስሊሞች ማለት ነው። አላህን የሚፈሩ አላህን የሚከተሉ ወደ ገነት ይገባሉ። ከገሃነም ወጥተው ገነት ሲገቡ ሌሎቹ ግን ገሃነም ይገባሉ። መልካም። እዚህም ክርስትና ላይ እግዚአብሔርን ማይፈራ ወደ ሲኦል እንደሚወርድ ተነግረናል ከነ መላእክተኞቹ። እዚህ ጋም ደግሞ እስልምና ላይ እንግዲህ አንተ እንዳልከው ነው። መጀመሪያ ገሃነም ገብተው ከገሃነም የሚወጡት ደግሞ ፈጣሪ የሚፈሩት ነው ያልከን። እንደዚህ ነው ሳቤው። በክርስትና ግን በክርስቶስ ኢየሱስ ያመነ ሰው ፈጽሞ ገሃነም የሚባል ነገር አይገባም። በእነሱ ግን ሙስሊምም ቢሆን የሚያምንም የማያምንም ቢሆን መጀመሪያ ገሃነም ውስጥ ይገባል። ከዛ የሙስሊሞች ልዩነት ከገሃነም መውጣታቸው እና ከገሃነም ከወጡ በኋላ ገነት በር ላይ ሰውነታቸው የተቃጠለው ሰውነታቸው ውሃ ይደፋበትና የገነት ውሃ ከዛ ሰውነታቸው ይበቅላል፣ እንደገና ገነት ይገባሉ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን በእስልምና ትምህርት ስኮላር የሆናችሁ እውቀት ያላችሁ ይህንን ጥያቄ እንጠይቃለን። ማለትም አንዳንዴ የምትናገረውን እውነት አለኝ የምትለውን እውነቱን ደግሞ ማብራራት የሚችሉ ወይ ደግሞ ውሸትም እውነትም ነው የሚሉትን የሃይማኖት አባቶች እንጠይቃለን። ወደሚቀጥለው ጥያቄ እንሄዳለን። ውይይትም ከፈለጉ ዝግጁ ነኝ፣ ክፍት ነው። በጣም ደስ ይላል። እንግዲህ መሐመድ በሃይማኖታዊ ውይይት ፈቃደኛ ነኝ ስላለ በየትኛውም ቤተ እምነት ያላችሁ በዚህ ሃይማኖታዊ ጉዳይ ላይ ለመወያየት ፈቃደኛ የሆኑ እንጋብዛለን። በሀሌታ እናመቻቻለን። መልካም። የገነትን እሳቤ መቼም የሰው ልጅ መቼም በዚች ምድር ላይ ኖሮ የሁላችንም ፍላጎት ወደ ገነት መግባት ነው። በክርስትና ገነት መግቢያው መንገዱን ቅድም ነገርህናል። ገነት ውስጥ የክርስትና እሳቤ ሰዎች እንዴት ይኖራሉ? አሁን አንዳንዴ መጽሐፍ ላይ ስናይ በተለይ የተለያየ ቤተ እምነት ምቹ ይሄ ጭንቀት የሌለበት ይሄ የኑሮ ውድነት ስለምንም አታወራበት የደስታ ህይወት ያለ፣ በእስልምናም የራሱ እሳቤ ያለ። እስቲ ሁለቱን አንተ ስለምታነባቸው ብትነግረኝ። እንግዲህ በክርስትና አስተምሮ ውስጥ ሰው ከዚህ ዓለም በሞት ከተለየ በኋላ በተለይ ደግሞ በክርስቶስ ኢየሱስ አምኑ የዳነ ሰው ነፍሱ ከስጋው ተለይታ ከዚህ ዓለም ከተለየ በኋላ ይሄኛው አካል አይኖረውም። የሚኖረው የማይበሰብስ አዲስ አካል ነው የሚያገኘው። በትንሣኤ አካል ነው ወደ ጌታው የሚሄደው። ከጌታው ጋር ሲኖር በዛ ኢየሱስ ክርስቶስ እንዳለው በሰማይ ማግባት መጋባት የለም፣ እንደ መልአክ እንኖራለን ነው የሚለው። በገነት በሰማይ ማለት ነው። ከጌታ ጋር ስንኖር ማግባት መጋባት የለም። በዛ አዲስ አካል ነው የምንይዘው ማለት ነው። አሁን ለምሳሌ እኔ ትዳር አለኝ፣ ልጆች አሉኝ፣ ሚስት አለችኝ። እነሱን በሰማይ አላገኛቸውም ወይ? መጋባት የለም፣ ትዳር ይፈርሳል። እንደ ግልጽ ብታደርግልን አስተማሪ ስለሆንክ። ቆንጆ ጥያቄ ነው። ባይ ዘ ወይ በሰማይ እናት፣ አባት፣ እህት፣ ወንድም የሚባል ሳይሆን እግዚአብሔር አንዱ አባታችን ሲሆን
እኛ ደግሞ ልጆቹ ሆነን በሰማይ የምንኖረው በዚህ ህብረት ነው። ከእናት ከምድራዊ እናት፣ ከምድራዊ አባት፣ ከምድራዊ ወንድም እህት የሚልቅ ዝምድና በመስቀል ላይ ተፈጽሟል። በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ሆነናል። ስለዚህ በሰማይ በእግዚአብሔር ልጅነት ከጌታችን ጋር ታላቅ ወንድማችን ወይ በኩር ወንድማችን ኢየሱስ ክርስቶስ ሆኖ በሰማይ በአንድ ቤት እንደሚኖር በአንድ አባት ጥላ ስር እንዳለ በአንድ መንግስት ስር እንዳለ እንደዛ እንኖራለን። በክርስቶስ ኢየሱስ ያመኑ ሚስት ካለችህ እዛ እህት ሆና ትመጣለች። አባት ካለ ወንድምህ ነው። አጎት አክስት ካለ በጌታ ያመነ ከሆነ እዛ በጌታ ወንድምህ ነው። አባታችን ራሱ እግዚአብሔር ሲሆን እኛ ደግሞ ልጆቹ ሆነን ነው በዛ የምንኖረው እንጂ ማግባት፣ መጋባት፣ አክስቴ፣ አጎቴ፣ ቋንቋዬ ምናምን የሚባል ነገር የለም። በዛ በአዲሱ አካል ከጌታችን ጋር በአንድ አካል ክርስቶስ ራስ ሆኖ እኛ ደግሞ አካል ሆነን በሰማይ እንኖራለን ማለት ነው። በቃ እዛ ዘረኝነት የለም፣ ሀብታም ድሃ የለም፣ ሁሉም እኩል ነው ማለት ልጅ ነው እያልከን የለም። መጽሐፍ ቅዱስ ላይ እንደሚናገር ምን እንደማለት መሰለ፣ ከሙሉ ሰውነት መካከል ጆሮህን አታስፈልገኝም እንደማለት ነው። በምድር እንኳን ያለውን ህብረት ሲመሰረት ክርስቶስ በክርስቲያኖች መካከል ያለው ይህ አይነት ህብረት፣ እኛ የአንድ አካል ብዙ ብልቶች ነን፣ ክርስቶስ ደግሞ ራሳችን ነው ይላል። ስለዚህ ከዚህ ከሰውነት መካከል አንዱን አታስፈልገኝም እንደማለት ነው የሚቆጠረው። ስለዚህ ይህን ያክል ፕሪንሲፕል ሰጥቶ በሰማይማ ህብረቱ ፍጹምና መለያየት የሌለበት በሰማይ ከጌታችን ጋር ስንኖር ምንም አይነት የሀሳብ ልዩነት እንኳ በሌለበት በፍቅር ለዘላለም አብረን ከጌታችን ጋር እንኖራለን። መልካም። በእስልምና ያለው እሳቤ በቁርአን ላይ ሰፈረ ማለት ነው። የምትነግረን ነገር ቀድሜ የምነግርህ ባለሙያ እንጠይቃለን፣ የቁርአን አዋቂዎች እንጠይቃለን። በመረጃና ይሄ ነገር እንደ መረጃና እንደ ማስረጃ እየዝባል ቀጥል። ይቅርታ፣ ምንም ችግር የለም። እንግዲህ ይሄ ሚዲያ ነው። በተደጋጋሚ ከሙስሊሞች ጋር ዲቤት አደርጋለሁ። ለእያንዳንዷ ለማወራት ነገር ማስረጃ አለ። ስለዚህ ማስረጃ ከሌለኝ ነው ተጠያቂ መሆኑ። ማስረጃ ካለ ግን ተጠያቂ አልሆንም። ያው ሃይማኖታዊ ውይይት ስለሆነ ሴንሲቲቭ ኢሹ ስለሆነ እኛ ገለልተኛ ወደን ስለምናወያይ አንዳንዴ አሁን ቁርአን በደንብ ስለማላቅ ቁርአን የሚያውቅ ደግሞ እንዲያብራራ በር እንከፍታለን። እስልምና ክርስትና ላይ የተናገርከው እውነት ይሁን ውሸት የመጽሐፍ ቅዱስ አዋቂዎች ደግሞ ጠርተን እንጋብዛለን። ግን አስቆም ያለው ይቅርታ ቀጥል ማለት ችግር የለም። እንግዲህ በእስልምና ያለው ገነት ደግሞ ትንሽ ከኛ ለየት ይላል። ትንሽ ብቻ ሳይሆን ኦልሞስት ሙሉ በሙሉ በሚባል መልኩ ገነት የምትባለው ስም ውጭ ሌላው ነገር ብዙ አይመሳሰልም። በገነት ውስጥ እንግዲህ በገነት ጋብቻ አለ፣ በዛ ማግባት መጋባት አለ ማለት ነው። እንደውም ጋብቻው ፖሊጋሚ አንድ ሚስት አይደለም ብዙ ሚስቶችን ነው። ለምሳሌ በቀን ከ100 ሴቶች ጋር ወሲብ ሊያደርግ ይችላል። 100 ሴቶች በ100 ሰው የወሲብ ጉልበት ይላል። እንግዲህ አንድ ሰው ካገባ በኋላ ወደ 60 ማይል የሚሆን አዳራሽ የሚያክል ቤት ይኖረዋል። በዛ በየኮርነሩ የሚቆሙ ልክ እንደ ሴተኛ ዳሪ የሚቆሙ እንግዲህ በየቦታው የሚቆሙ አሉ። በየኮርነሩ አንዷን ለማየት በሚርቅ መልኩ ነው የሚቆሙት። እሱ በወጣ ቁጥር በዙሪያው ከነሱ ጋር ወሲብ ያደርጋል። ገበያ ያለ ሁሉ አስቤዛ ገዝተው ይመጣሉ። በሰማይ ላይ የሚበር መርከብ ጭነው ወደ ቤታቸው ይመለሳል እና ሲመለሱ የነቢያት ሰፈር ይባላል። ከነሱ በክብርም በሁኔታም የበለጠ ልክ አሜሪካ እንደመኖርና ኢትዮጵያ ውስጥ እንደመኖር አይነት ማለት ነው። ያ በቃ ደካማ የሆነው ሙስሊም ራሱ የሚያገኘው በጣም ውብ የሆነ ነገር ነው ብለው ነው የሚያስቡት። ግን ከዛ ደግሞ የሚልቃል፣ በውበት የሚበልጣል። የነቢያት ሰፈር አልፈው ገበያ ደርሰው ይመጣሉ። በነቢያት ሰፈርን በማየታቸው ይደሰታሉ። ሚስቶቻቸው ውበታቸው ይጨምራል። እነሱ ጋር ሲመጡ ወሲብ ያደርጋሉ። በየ5 ደቂቃው ይላል አንድ ኡስታዝ ሲናገር፣ በየደቂቃው ድንግልናቸው ይታደሳል። አንድ ሙስሊም ወንድ ወደ ገነት ሲገባ ብልቱ የቆመ ሆኖ ነው የሚገባው። ቆይ መሐመድ፣ እዚህ ጋር እውቀት ያላቸው ሰዎች ቢያወያዩ ደስ ባለኝ። ግን የምትለው በእርግጥ ቁርአን ላይ ከሰፈረ በትክክለኛው ሳቢ እስቲ አሁን አንተ አሁን የትችት እንዳይመስልብህ ብዬ ነው። ይሄ ካለ ፓራግራፉን ጥቀስልን። አንድ ይሄ ስለ ገነት እሳቤ፣ ሁለት ደግሞ ትክክለኛው እሳቤን የሃይማኖት አባቶቹ እንዴት ነው የሚያስተምሩት፣ አተረጓጎማቸው ማለት ነው።
የሼኮች እንዴት ይፈቱታል የሚለውን አብረ ብታያይዝልን። ንጽጽር ነው ግን እንደው ሪያሊቲው ላይ ብናወራ ማለት ነው። ኦኬ እንግዲህ አሁን የምናወራቸው ነገሮች ያሉት አብዛኞቹ ሐዲስ ላይ ነው። ለምሳሌ በገነት ጡተ ጉችማዎች፣ ጡታቸው ጉች ጉች ያለ፣ ጡታቸው የማይረግብ ማብራሪያዎቹን እነ ኢብን ከሲር ሲያብራሩ ጡታቸው የማይረግብ አይነት የሆነ ድንግልናቸው በየጊዜው የሚታደስ ለምሳሌ ሙሐመድ ምን ብለው ይጠይቀታል እንደው በገነት ውስጥ ሚስት እናገባለን ምናምን ሲሉት አዎ እና እዛ ወሲብ እናደርጋለን ወይም ሴክስ እናደርጋለን አዎ እንደውም እዛማ 100 ሰው የወሲብ ጉልበት ተሰጥቷቸው 100 ሰዎች ነው ወሲብ የምታደርጉት ይላል። ስለዚህ ለምሳሌ አሁን እዚህ ጋር ሰሂህ ቡኻሪ ላይ ያለ ክፍል አለ። ለምሳሌ 72 ሚስቶች እንደሚሰጡት አሁን ሚሽካት አልመሳቢ 38 34 ላይ አለ። አሁን ይሄ ሐሳብ አንድ ሰው ገነት ሲገባ 73 ሚስቶች ይሰጡታል። እነዛ 73 ሚስቶች ጋር ወሲብ ያደርጋል። ስለዚህ ቁርአንም ላይ ተመሳሳይ ጥቅሶች አሉ። መጽሐፍ ቅዱስ እንደዚህ ያሉ ነገሮች ደግሞ የጸዳ እንደሆነ ልናውቅ ይገባል። ስለዚህ አንድ ሙስሊም ማስረጃ ከፈለገና ማስረጃውን እንዲያቀርብለት ከፈለገ ዝግጁ ነኝ፣ ለውይይትም ዝግጁ ነኝ። በጣም ጥሩ። አሁን ይሄ ሼሆች የሃይማኖት አስተማሪዎች በሩን ይከፍታል። አንተ የምትለን ነገር አሁን ያልከውን ነገር ይህንን ደግሞ በራሳቸው አስተምሮ እውነት ነው ውሸት ነው የሚሉትን እነሱን ጋብዛለን። ወደሚቀጥለው ሀሳብ እንግባ። መቼም መጽሐፍ ቅዱስ ላይ ስለ ክፉ መንፈሶች አሉ፣ አጋንንታዊ የሰዎችን የሚያጠቁ በምድራዊ የሚያጠቁ አሉ። ሰዎች አሁን በየጠበሉ በየቤተክርስቲያኑ አጋንንት ሲለፈልፍ እንሰማለን። እንደዚህ ነው፣ ግማሹ በጥንቆላ ግማሹ። በተለይ እኛ ኢትዮጵያ ውስጥ እንዲህ አይነት ነገር በጣም ብዙ አለ። እኔ ግራ የሚገባኝ ፈረንጆች ላይ ብዙ እንደዚህ አጋንንት ቸርቹ ሲጮህ አልሰማም። ኢትዮጵያ ውስጥ ግን በጣም ይጮሃሉ። እና እንደውም ሰባኪ እንደሱ ብዙዎቹ ራሳቸው አጋንንት ስለሆኑ ብሎ አዝቆኛል። እና በጣም የሚገርመ ይሄ አጋንንታዊ እሳቤዎች በመጽሐፍ ቅዱስና በቁርአን ላይ ያሉትን እስቲ ደግሞ ሰዎች እንደማስተማርም ስለምናያቸው ብታብራራልን አጋንንታዊ ጥቃቶችና አጋንንታዊ እሳቤዎች። ኦኬ እንግዲህ በመጽሐፍ ቅዱስ አስተምሮ አጋንንት የምንላቸው የወደቁት መላእክት ነው። ለቀደም እንደነገርኩ ለሰይጣንና ለመላእክቱ ወደ ተዘጋጀ ገሃነም ሂዱ ይባላሉ አመፀኞችን የሚል ሐሳብ አንስቻለሁ። ማቴዎስ ላይ ያለው ሐሳብ ነው። ስለዚህ እዚህ ላይ አጋንንት ወይም ሰይጣን ተብሎ የሚጠራው የወደቀው መልአክና ተከታዮቹ ናቸው። እነዚህ ይሄ ሰይጣን የራሱ መንግስት አለው። መንግስት ራሱ ንጉስ ሆኖ የሚያስተዳድራቸው እንትኖች አሉ፣ ሰይጣናት አሉ። በዛ ውስጥ ደግሞ ሰዎችንም ያካትታል። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኑ ካልዳንና የጌታ መንፈስ ቅዱስ ማደሪያ እስካልሆነ ድረስ ማደሪያነቱ የሚሆነው የሰይጣን። ስለዚህ ሰዎች በክርስቶስ አምነው ካልዳኑ በእግዚአብሔር ስልጣን ስር ካልሆኑ በአጋንንት ስልጣን ስር ነው ያሉት። ኢየሱስ ክርስቶስም ከሰማይ የመጣው ከድንግል ማርያም የተወለደው በሰይጣን ባርነት ውስጥ ያሉትን በሞት ላይ ስልጣን ያለውን ዲያብሎስን ለማስወገድ ነው፣ ወይም ነው ሰዎችን ከዛ ባርነት ነፃ ለማውጣት ነው። ስለዚህ በክርስቶስ ኢየሱስ ነፃ ያልወጣ ሰው ሁሉ በአጋንንት ቁጥጥር ውስጥ ነው። ጮኸም አልጮኸም ኖርማል ሆኖ መሄድም ቢሆን በሰይጣን ቁጥጥር ውስጥ ነው። ለብሶ ቢሄድም እንደውም ስታዩ በጣም ጨዋ ምናምን ቢሆንም በክርስቶስ ኢየሱስ እስካላመነ ድረስ በሰይጣን ቁጥጥር ውስጥ ነው። ንጉሱ ገዢው እሱ ነው ማለት ነው። በእስልምና አስተምሮ ሰዎችን ለሁለት ነው የሚከፍለው። በክርስቶስ ኢየሱስ ያመኑት የእግዚአብሔር መንግስት ናቸው። በክርስቶስ ኢየሱስ ያላመኑት ደግሞ በሰይጣን ቁጥጥር ናቸው። አንደኛ ዮሐንስ ምዕራፍ 5 ላይ ይላል እኛ ከእግዚአብሔር እንደሆን መላው ዓለም ደግሞ በክፉ ማለት ባህሪውን አይደለ፣ ይሄ እንትኑን አይደለ፣ ክፋት ማለት አይደለም። ክፉ ተብሎ በስሙ የሚጠራው ዲያብሎስ ማለት ነው። በዲያብሎስ ቁጥጥር ውስጥ ነው። ይሄ አሁን ያለንበት ዓለም በክፉ የተያዘ ነው። ዓለም ተብሎ የሚጠሩ ሰዎች ናቸው። እኛ ከእግዚአብሔር እንደሆን እናውቃለን። እኛ ማለት በክርስቶስ ኢየሱስ ያመንነው ከእግዚአብሔር እንደሆን እናውቃለን። ሌላው ዓለም መላው ዓለም ደግሞ በክፉ እንደተያዘ እናውቃለን ይላል። ስለዚህ ሲስተሙን ይሄ ኃጢአቱን፣ ክፋቱን፣ አመፁን የሚያንቀሳቅሰው ዲያብሎስ ነው። በዛ ቁጥጥር ውስጥ ነው ህዝቡ እያለ ነው። ስለዚህ እግዚአብሔር በክርስቶስ ኢየሱስ የሚያምኑትን ነፃ ለማውጣት
የእግዚአብሔር ፍላጎትና ፕሮግራም ስለሆነ ሰዎች በክርስቶስ ኢየሱስ ቢያምኑ ከዚህ እስራት ነፃ መውጣት ይችላሉ። ስለዚህ የሚያስጨዋቸውም ሆነ የሚጥላቸውም በአጋንንት ቁጥጥር ውስጥ ያሉ ኖርማል የሆኑ ሰዎችም ቢሆን በአጋንንት ቁጥጥር ውስጥ ስለሆኑ ሲስተሙን በሙሉ ኃጢአቱን የሚያስኬደው በእነሱ በኩል። ስለዚህ ሰዎች በዚህ ነው የሚከፈሉት በክርስትና። በእስልምና ሲሆን ግን ነገሩ ትንሽ ለየት ይላል። በእስልምና አጋንንት ራሱ በሁለት ይከፈላሉ። ሙስሊም አጋንንትና ከዛ የማያምኑ አጋንንት ተብሎ በሁለት ይከፈላል። ሁለቱም አጋንንት ሰዎችን አታክ ያደርጋሉ። ሙስሊሙም አጋንንት ካፊሩም ወይም የማያምኑ አጋንንት ሰዎችን አታክ ያደርጋሉ። እንደውም በእስልምና አስተምሮ ሁሉም ልጅ ሲወለድ ያለቅሳል አይደል? ሲያለቅስ ሰይጣን እየቆነጠጠው ነው። እና ሰይጣን ያልቆነጠጣቸው ኢሳና መርየምን ብቻ ነው ከተፈጠረ ሰው ሁሉ። ሌሎቹ በሙሉ ሰይጣን የቆነጠጣቸው ነው። እሱ ብቻ አይደለም፣ ለእያንዳንዱ ሰው ደግሞ ከልጅነቱ ጀምሮ ሰይጣን ተመድቦለታል። አልገባኝም። ሰይጣን ምድብ አለው አብሮት፣ አላህ ነው የመደበው። እንግዲህ አንድ ህፃን ልጅ ሲወለድ ጥያቄ ካነሳን አንድ ህፃን ልጅ ሲወለድ ለምን ሰይጣን ይቆነጥጠዋል? ያለ ፕሮቴክሽን የት አለ? በኃጢአት ነው እንዳትል ገና ህፃን ልጅ ለምንድን ነው የሚቆነጥጠው ስትል አላህ በሰዎች ላይ ተጽዕኖ እንዲያደርግ አጋንንትን ለሰው ልጆች መድቧል ማለት ነው። ከዛ እያደጉ ሲመጡ ያ የተመደበላቸው አጋንንት አብሯቸው ይሆናል ማለት ነው። ከዛ ሙሐመድን አንድ ጊዜ አይሻ እንደዚህ ያለችው ጸጉሩን ነካ ነካ ስታደርገው ሰይጣንሽ መጥቷል አላት። ከዛ ያላ መልእክተኛ አንተስ አለብህ ስትለው አዎ እኔም አለብኝ፣ ነገር ግን እኔ ሰልሟል ሙስሊም ሆኗል ይላል። ስለዚህ በእስልምና አስተምሮ አጋንንት ለሙስሊሞች ቁራኛ ቀሪን ነው የሚባለው በአረበኛ፣ ቁራኛ የተሳሰረ ማለት ነው፣ አብሮት የሚኖር ነው። መላክም አለ ተመድቦላቸዋል ይላል ሁለቱም። ስለዚህ ሰይጣን አብሯቸው ነው ያለው። እንደውም ይላል ሶላት ሳይሰግዱ ለምሳሌ ተኝተው ካረፈዱ አፍንጫቸው ውስጥ ያድራል፣ ይሸናል፣ ጆሮአቸው ውስጥ ያድራል ይላል አጋንንት። እና ያንተ አጋንንት ምንድን ነው የሚያደርገው ብለህ መሐመድ የምትጠይቀው የኔ አጋንንት ሰልሟል፣ አሁን ወደ መልካም ነገር ነው የሚያዘኝ ይላል፣ ኮማንድ ያደርገኛል ይላል። ስለዚህ በእስልምና አስተምሮ ውስጥ አጋንንት ከሰዎች ጋር የተቆራኘ ነው። ከዛ ሙስሊሙ አጋንንት ግን አሁን እስከ ካፊሩና ክፉ ስለሆነው እየነገርኩ ያለው፣ መልካሙ አጋንንት ግን ከሙስሊሞች ጋር መስጊድ ገብቶ ይሰግዳል፣ አብሯቸው ይሰግዳል። ሙስሊም ወንድማቸው ነው፣ ሴቷ ሙስሊም እህታቸው ነው። እና ለምሳሌ ሴት ልጅ በጀርባዋ ከተኛች ወሲብ ያረጋታል፣ ወንዱም በጥረቱ ከተኛ ተመሳሳይ ነገር። ሽንት ቤት ስትገባ ድምፅህን ካላጠፋ መላክ ሊረግሙ ይችላሉ። በግራ ከበላ ሰይጣን አብሮ ይበላል፣ ሩዝ ይበላል አጋንንቱ። ሶላት ይሰግዳል። ከትልቅ ይቅርታ ጋር ለምሳሌ አንዷን ልንገርህና የሃይማኖት አባቶች በዚህ ጉዳይ ላይ አሁንም እንጋብዛለን። አንድ የሃይማኖት አባት የተናገረው ልንገርህ። ስልክ ደወለለት አጋንንት ያለባት ማለት ሄሎ ጆን እባላለሁ። ማን ነው የሚል? ጂኒ ነኝ አለ። ጂኒ ጆን ይባላል። ስልክ አንስቶ ነው? አዎ አለ። ሚዲያ ላይ ቲክቶክ ላይ ምናምን በሰው ውስጥ አድሮ ነው። በሰው ውስጥ አድሮ ጆን እባላለሁ ጂኒ ነኝ አለ። ሰውየው ስሙን ጠራና ኡስታዙን እንትና ኡስታዝ እንትና እባላለሁ አለ። ከዛ ስለ ኢሳ መልስልኝ ማለት ስለ ኢሳ ጠየቀው። ስለ ኢሳ መለሰለት። ከዛ ሙስሊም አደረገው፣ ሻሃደተይን ሲያዘው። ስምህን መሐመድ ብያለሁ አለው። ኦኬ ስለዚህ ደስ ብሎኛል፣ አዲስ አበባ ስመጣ እንዲደውልልህ ስልክህን ስጠኝ አለው። ከሷ ወጥቶ እንግዲህ ያስወጣው አይደል? ከሷ ወጥቶ ደግሞ አዲስ አበባ መጥቶ ስልክ ይደውልለታል። የሆነ ሰው ውስጥ ገብቶ ማለት ይሄ ምን ላይ ነው ያገኘው መረጃ? ወይ አይታ ነው? ቲክቶክ ላይ አለ። እስቲ መረጃውን በትክክልን ብናየው በደንብ ጠቅላላው መላክ ይቻላል። እሺ በጣም ታዋቂ ኡስታዝ ስለሆነ አቡ ሃይደር ይባላል ባይዘው። ስለዚህ ይታወቃል። ይሄን የተናገረው ቪዲዮ አለ።
እሺ ስለዚህ ከሙስሊሞች ጋር መጋባት ይቻላል፣ መውለድ እርግጠኛ አይደለሁም እንጂ መጋባት ይቻላል ብሎ እንግዲህ መሐመድ የምታቀርበው ሀሳብ ያንተ ሀሳብ ነው። እኛ ሆስት ማድረግ ነው፣ የሚመለከታቸውን ጠይቃለን። እስቲ ደግሞ ሰዎች አንተን ስንጋብዝ ከሁለቱም ወገን የጠየቁን ጋብቻን በተመለከተ ነው። በዚህ ጉዳይ ላይ በክርስትና ጋብቻ የራሱ ሀሳብ ያለው፣ በእስልምና ደግሞ ሁለቱም ሃይማኖታዊ ጋብቻዎች አሉ። ይሄ አሸሼ ገዳም የሚለው በተራበው ህዝብ መሀል ሌክቸር ሰርግ የሚያደርገውን አይደለም። የሃይማኖታዊ ጋብቻ የሚያደርገውን እሳቤ ትንሽ ብትነግረን። ያኛው ኃጢአት ነው ማለት አይደለም። በክርስትና አስተምሮ እንግዲህ በመጽሐፍ ቅዱሳችን ነው መመሪያችን። ሲጀምር እግዚአብሔር የሰው ልጆችን ሲፈጥር ያለው ሰው እናትና አባቱን ይተዋል፣ ከሚስቶቹ ጋር ሳይሆን ከሚስቱ ጋር ይጣበቃል፣ ሁለቱ አንድ ስጋ ይሆናሉ። አሁን እያለ ያለው ከሚስቶቹ ጋር አይልም፣ እያለ ያለው ከሚስቱ ጋር ሁለት። ከዛ ስንት ናቸው? ሁለት ናቸው። ሁለቱም አንድ ስጋ ይሆናሉ። ከውድቀት በኋላ ሰዎች እንግዲህ ከላሜህ ጀምሮ ሁለት አገባ ላሜህ፣ ከዛ ሌሎች ማግባት ጀመሩ። እግዚአብሔር በነዛ መካከል የመጀመሪያውን ሕግ የሚሳርገው ስለወደቁ ለመተዳደሪያ የሚሆን ሕግ አልተሰጣቸውም። ዝም ብለው እየተጋቡ ይኖራሉ። መጽሐፍ ላይ እንዳገቡ ይነግረናል። ከዛ አዲስ ኪዳን ላይ ስንመጣ ግን ኢየሱስ ክርስቶስ ወደ ነበረው ስለመለሰ ምን አለ? ከመጀመሪያ እንዲህ አይደለም። ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። እግዚአብሔር ያጣመረው ማንም እንዳይለየው በማለት አንድ ባል ከአንድ ሚስት ጋር እንደሆነ ይነግረናል። እንደውም አንደኛ ቆሮንቶስ ምዕራፍ 7 ላይ ይላል አንድ ሰው በዝሙት ከሚፈተን ሚስቶች አይደለም ሚስት ትኑረው፣ ሴቷም ደግሞ ባል ይኑራት። ባል ለሚስቱ የሚገባትን ነገር ያድርግ፣ ሚስት ደግሞ ለባሏ የሚገባውን ታድርግ ይላል። እዚህ ጋር ይኑራት፣ የሚገባውን ያድርግ፣ የሚገባውን ታድርግ ሲባል እድሜያቸው የደረሰ ማሰብ የሚችሉ ጋብቻውን ለባል ምን መደረግ እንዳለበት፣ ለሚስት ምን መደረግ እንዳለበት በትክክል የሚያውቁ ማለት ነው። በአጭሩ ለአቅመ ሔዋን የደረሱ ራሳቸው የሚያስተዳድሩ ማለት ነው። ባል ይኑራት፣ ታግባ፣ እሷ ፍላጎቷን መድረሷን የሚያሳይ ነው። ለባሏ ደግሞ የሚገባውን ነገር ታደርግለት። ቤተክርስቲያን እንደውም ይላል እኮ ቤተክርስቲያን ክርስቶስን እንደምትገዛ ለባሏ ሁሉ ትገዛ ይላል። ስለዚህ መገዛት የምትችል ራሷን መስጠት የምትችል ባሏን የምትወድ ባል ሚስቱን የሚወድ የሚያስተዳድር ነው የሚለው መጽሐፍ። እንዲህ ማመድ ይህን ካነሳል የብዙ ሰው ጥያቄ አሁን ይሄ የምትለው ክርስቲያናዊ ጋብቻ ምድር ላይ አሁን ባለንበት ይሰራል? እንደው አንዳንድ ሴቶች ለባሎቻቸው ይገዛ የሚለውን እንደው ቀጥቅጦ እንደ መግዛት እንደ ወታደራዊ አገዛዝ ነው የሚሉ አሉ። ፌሚኒስት የሆኑ ሳይሆን ኖርማል የሆኑ ሰዎች ትገዛ የሚለው ባል ደግሞ ይወደዳት ደግሞ የሚለው ሚስቱን ቢወድማ በየመሸታ ቤትና ሲር መጠመጥ አይውልም ብለው በየሶሻል ሚዲያ ሲጣሉ ሰምቻለሁ። እና የማይተገብረው በዝቷል። ተጽፏል ነው የምንለው፣ ተግባሪው ግን እየቀነሰ የመጣ ይመስለኛል። እንደው በአጋጣሚ ስላነሳ ነው ምድር ላይ ያለ እሳቤ ስለሆነ ነው ማለት። አዎ እኔ በጣም ጎበዝ ሚስት ስላለችኝ የኔ ሚስት ራሷ አርአያ መሆን ትችላለች ብዬ ነው የማስበው። እንደው መሬት ላይ ካለው ማለት ነው። አሁን ጉዳዩ የእግዚአብሔር ቃል ምን ያዛል እንጂ ሰዎች ምን ያደርጋሉ የሚለው ላይ አይደለም። ሰው እንደው ምን ያደርጋሉ የሚለውን ጥያቄ ከጠየቀኝ እኛ የምናየው የሚባልገውን ነው እንጂ በትክክል የሚኖረውን አናይም። ምክንያቱም ብዙ ጊዜ ብልግና ላይ ያለ ሰው የሚባልግ ሰው አደባባይ ላይ አለ። ምክንያቱም ብልግናው መውጣቱ ስለማይቀር ማለት ነው። በስነ ስርዓት የሚኖር ሰው ለውይይት እንኳን አይወጣም። እነንትና እኮ ትዳራቸው በጣም ቆንጆ ነው የሚለውን አታወራውም። የሆነ ሰው ከተሳሳተ ትዳር ተበላሽቷል የሚለውን የሚመጣው። በክርስትና አስተምሮ ትዳራቸውን በትክክል የሚኖሩ በጣም የተባረኩ እህቶች ወንድሞች አሉ። ግን ይገዛ ማለት በኃይል ማለት አይደለም። ይሄማ ከሆነ ከዘፍጥረት ምዕራፍ 3 ላይ ካለው እርግማን ጋር ይመሳሰላል ማለት ነው። ታስታውሰዋለህ? ዘፍጥረት ምዕራፍ 3 ላይ ያለው ባልሽ እርግማን ሲረግማት ባልሽ ገዥሽ ይሆናል፣ ፍላጎትሽ ወደ ባልሽ ይሆናል፣ እርሱም ደግሞ ባልሽ ገዥሽ ይሆናል ብሎ ረገማት። ባልሽ ገዥሽ ይሆናል ማለት ኃይል የተቀላቀለ አገዛዝ ውስጥ ትገቢያለሽ። አንቺም ደግሞ ፍላጎትሽ ወደ ባልሽ ይሆናል ማለት ባልሽን ለመቆጣጠር ትሞክሪያለሽ ነው። ስለዚህ ጦርነቱ ይፈጠራል። ይሄ እርግማን ነው። አዲስ ኪዳን ግን በክርስቶስ ኢየሱስ በጸጋው ቃል ትእዛዝ ነው የተሰጠው። ትእዛዝ ደግሞ እርግማን አይደለም። ስለዚህ ሁለቱም ማነጻጸር ይኖርብናል። ያኛው እርግማን ትገዛ፣ ባልሽ ገዥሽ ይሆናል ማለት ይረግጥሻል በደንብ። ከዚህ ቤቱ ውስጥ ጦርነት ይፈጠራል ነው። አዲስ ኪዳን ግን ትእዛዙ ባልሽ ገዥሽ ይሆናል ሳይሆን ለባልሽ ትገዣለሽ ማለት ነው።
ፍላጎታዊ የሆነ ሰሚሽን ባልሽ ገዥሽ ነው ካለ ኃይሉን የሚጠቀመው እሱ ነው ማለት ነው። የመግዛት ጉዳዩን የሚያከናውነው እሱ ነው። ግን እሷን እያላት ያለው ለባልሽ ተገዢ ትእዛዝ ለጌታዋ ብላ የምታደርገው ሰሚሽን ነው እንጂ የጉልበት አይደለም። ይሄ በጣም ሲምፕል ነው። መጽሐፍ ቅዱስ በግልጽ ነው የሚናገር። ያው ግልጽ አድርገዋል እና በእስልምና አስተምሮ በደንብ እድሜያቸው የደረሰ ከዛ ደግሞ በትክክለኛው ጋብቻ አንድ ለአንድ የሆነ ጋብቻ ነው መጽሐፍ ቅዱስ የሚፈቅደው። መጽሐፍ ቅዱስ ላይ የተዘገበ ማለት አይደለም። ምክንያቱም መጽሐፍ ላይ የተዘገበ ትእዛዝ ሁሉ አይደለም። የተከናወነ ነገር ስትመዘግብ ትክክልና አሁን ሂስትሪ ስትጽፍ በዚህ ጊዜ እንደተከናወነ እንደዚህ ሆነ ስትል አድርጉ ማለት አይደለም። የተደረገው መንገድ ነው። ትእዛዝና የተደረገ ነገር መለየት አለብን። እንትና አግብቶ ነበር፣ አዎ አግብቶ ነበር። እግዚአብሔር አግባ ብሎት ነው አይደለም። እሱን ነው መለየት ያለ። መልካም። ወደ እስልምና ደግሞ እንጠላለን። ወደ እስልምናው ሐሳብ ስንመጣ ግን በእስልምና ትንሽ ሴቶች ላይ ያለው ጫና ቀላል አይደለም። ለምሳሌ በእስልምና 4 ማግባት ይቻላል፣ ይፈቀዳል። ማግባት ማለት በጋብቻ አብረሃት የምትኖራት ሴት እስከ 4 ልትሆን ትችላለች ማለት እንጂ ሴት ብዙ ነው የተፈቀደው። ቁርአኑ ምንድነው የሚለው? እስከ 4 ተፈቅዶላችኋል፣ በእጆቻችሁ ምርኮ የያዛችኋቸውን ሴቶችም ይላል። ለምሳሌ በጦርነት ሄዶ 10 ሰው ማርኮ ቢመጣ 10ዋንም ዮሲም ባሪያ ሊያረጋት ይችላል። ባሪያው ናት፣ ስራ ትሰራለች፣ ደግሞ አብሯት ይተኛል ሚስቱ እያለች ይፈቀድለታል። እዚህ ላይ ማመድ እኔ ትንሽ ሲከራከሱ ይወዩ ሰምቼ ጋብቻን 4 እስከ 7 የሚያዘልቁት አለ። ግን ማስተዳደር የሚችል ከሆነ እኩል ፍቅር ሰጥቶ እኩል ማድረግ የሚችል ከሆነ እንጂ የተባለው እንደፈለገ 4 5 ያግባ አይደለም ብለው ሲወያዩ ሰምቻለሁ። ትንሽ እዚህ አዎ ይላሉ። ለንግግሩ ያክል ነው። የምትችሉ ከሆነ ይላል ቁርአኑ ባይዘው። ግን የምትችሉ የሚለው ነገር ገንዘብ ብቻ እንጂ ከፍቅር ጋር አይገናኝ። ይሄ ካልንኮ ነብዩ መሐመድ ቢያንስ 9 የሚሆኑ ሚስቶች አሉት። 11 የሚሉ አሉ። እንደው የሚታወቁ በደም 9 ሚስቶች አሉት። ግን 9ኞቹ ሚስቶች በፍቅር እኩል አያላቸው ነበር። እንደውም ሌሎቹ ሚስቶቹ ተሰባስበው ግሩፕ ሰርተው ለምንድን ነው እኛ ቤት ስትመጣ ሰዎች ስጦታ ይዘውልህ የማይመጡት? ሌሎቹ ደግሞ አይሻን እንደሚወድ ስለሚያውቅ አይሻ ቤት ስጦታ ይዘው ይመጡ ነበር። ከዚህ በኋላ አትጨቅጭቁኝ፣ መገለጥ የሚመጣልኝ አይሻ ብርድ ልብስ ውስጥ ወይም አይሻ አልጋ ውስጥ ሲሆን ብሎ መልሶላቸዋል። በመካከላቸው ጦርነት ነበር፣ እርስ በርሳቸው ይጣሉ ነበር። በፍቅርም እኩል አይይዛቸው ነበር። እንደውም ሱራ 66 የወረደበት ምክንያት ሙሐመድ ሚስቶቹ በሱ ላይ ስለተነሱበት አላህ እናንተ የነብዩ ሚስቶች ሆይ በሱ ላይ ብትመካከሩ አላህ ረዳቱ ነው፣ መላእክት ረዳቱ ነው፣ ምዕመናን ረዳቱ ነው ብሎ አስፈራሩ። ሊፈታችሁ ይችላል። አላህ ደናግሎችን ሊሰጠ ይፈልጋል፣ ይሻል። ከፈለጋችሁ ይፈታችኋል፣ ዋጋ የላችሁም የሚል ሐሳብ ነው እና በቤተሰቦቹ በትክክል አስተዳድሯል ወይ አይደለም። ስለዚህ ክፍሉ የሚያወራው ከገንዘብ አንጻር ብቻ። ከገንዘብ አንጻር ማስተዳደር ከቻለ እስከ 4 ማግባት ይችላል። እስከ 4 ማግባት ይቻላል ማለት የኮንትራት ጋብቻን ሳይጨምር ለ3 ቀን የኮንትራት ጋብቻ። ለምሳሌ አንድ ጊዜ አንዱ ሐዲስ ላይ በካፖርት ለ3 ቀን ከፍሏት ካፖርቱን በ3 ቀን አብሮ አድሯል። ይፈቀዳል። እንደዚህ ያለ የምትለው አለ። ግን ቁርአን አለ ሐዲስ ላይ እርግጠኛ ነኝ። ሐዲስ ላይ ማንም ሰው ቢመጣ ዝግጁ ነኝ እኔ ለማሳየት ማለት ነው። መልካም ልጨርስልህ። ከዛ ባሪያዎች ካሉ እነሱም ባሪያዎችን እንደዚሁ ማድረግ ይችላል። ከሱ ውጭ ደግሞ ገንዘብ ከፍሎ ይቻላል በእስልምና። ለምሳሌ ምዕራፍ 4 ቁጥር 24 ላይ ገንዘብ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቅዷል ይላል። ዝሙተኞች ሳትሆኑ፣ ዝሙት የሚባለው ገንዘብ ካልሆነ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቅዷል ይላል። ከዛ አንዳንዶቹ ኡስታዞች አሁን ላይ ያሉት አይ ገንዘብ የሚከፈለው ለጥሎሽ ነው ይላል አይደል? ከሚስት ውጭ ላለች ሴት ነው እንደዛ የሚሆነው ማለት ነው። ስለዚህ በእስልምና አስተምሮ ብዙ ማግባት ይቻላል። እና የሴቶቹስ ቅድም አንድ ሀሳብ አንስቼ ነበር። ለምሳሌ ትገዛ የምትለውን ሀሳብ ላነጻጽርልህ። እዚህኛ ትገዛ ሲባል ትእዛዝ ነው የተሰጣት እሷ እንጂ ግዛት ይጭቁናት ማለት አይደለም። ያ ከሆነ እርግማን ነው የሚሆነው የብሉይ ኪዳን። ስለዚህ በፍቅር ነው በመካከላቸው በክርስቶስና በቤተክርስቲያን መካከል ያለውን የፍቅር ግንኙነት
ወይም ደግሞ ህብረት ነው በባልና በሚስት መካከል ያለውን ህብረት የሚያወራው አነጻጽሮ በጣም በቆንጆ ሁኔታ ከሌላው ጋር አይነጻጸርም። በእስልምና ስትሄድ ግን አይሻ ምን ትላለች? መሐመድ በ6 ዓመቷ ያገባት፣ በ6 ዓመቷ ነው ያገባት፣ በ9 ዓመቷ ነው አብሯት የተኛው። አቆያት ነው የሚሉት እነሱ። 6 ዓመት ላይ ነው ጋብቻ ሳይሆን ምንድን ነው እኛ ጋር አሁን በአንዳንድ ሀገሮች ስትሄድ በ6 ዓመት የሚታጨዋሉ፣ ግን ወሲባዊ ግንኙነት አያደርጉም። በዛ ሀሳቤ ሲወራ ስለሰማው ድንገት እውቀቱ የለኝም የቃላት መፋለስ እንዳይሆን ቀጥታ 6 ዓመት ነው ያገባት፣ 3 ዓመት ነው የጠበቃት ማለት ነው። መጠበቅ 9 ዓመቷ ላይ አብሯት ነው የተኛው። ቁርአኑ ላይ እንደዛ ሐዲስ ላይ ነው ያለው። ታዲያ እነዚህ ያሉ ታሪኮች ሐዲስ ላይ ነው ያሉት። አሁን አይሻ ምን ትላለች? አንድ ሴት ተደብድባ መጣች፣ ባሏ ደብድቧት። መደብደብ ይቻላል፣ መግረፍ ይቻላል። ቁርአንም ላይ ይናገራል። ሚስትን መደብደብ መግረፍ ይቻላል። ከዛ ደብድቧት መጥቶ ሰውነቷ በለበሰችው ላይ አረንጓዴ ሆኖ ይታያል፣ የተደበደበችበት ብዛት። ከዛ መሐመድ ምላሽ የሰጠው ለምን ሚስታችሁ እንደበደባችሁ ብላችሁ መጠየቅ አይቻልም። እሱ መጠየቅ ራሱ ክልክል ነው። ሚስት ሲደበድብ ካየ መገላገልም አይቻልም። ስለዚህ አይሻ ምን አለች? እንደ ሙስሊም ሴቶች በህይወቴ በስቃይና በበደል ውስጥ ያሉ አይቻል አቅም ትላለች። ስለዚህ ሙስሊም ሴቶች ይደበደባሉ። እንደውም አንድ ሐዲስ ላይ ምን ይላል? ሙስሊም ሴቶች ይላል መሐመድ ራሱ የአእምሮ ጎዶሎዎች፣ የእምነት ጎዶሎዎች ናቸው ይላል። እንዴት ነው የአእምሮ ጎዶሎ የሆን ነው ሲሉት ምን መሰለህ፣ እኔ አሁን እውቀቱ ስለሌለኝ ምን መሰለህ፣ በኔ እይታ ከትልቅ ይቅርታ ጋር ይሄ ማጠልሸት እንዳይሆን እውቀት ያላቸው ሰዎች መሀል አድርጌ ባወያየ ደስ ይለኛል። ከዚህ ይሄን እናቁምና ወደ መጨረሻው ጥያቄ ብገባ ከትልቅ ይቅርታ ጋር። ልክ ነው፣ ግን ችግሩ የተጻፈ ነገር ነው። ምን እናድርግ? ለምን አላነብልህ? ቆይ መሐመድ እሱ ጥሩ በማስረጃ ሲሆን ጥሩ ነው። ላንብብልህ፣ እንደውም እቺ እንደውም ባነብልህ ጥሩ ነው ብዬ አስባለሁ። እና ላንብብልህ። ይሄ ያለው ሰሂህ አልቡኻሪ ከቁርአን ቀጥሎ በጣም ታዋቂ የሆነ ነው። 58:25 ላይ ነው ያለው። አይሻ ምን ላይ I have not seen any woman suffering as much as the believing woman. ካማኝ ሴት እንዳማኝ ሴት ሰፈር የምታደርግ የምትሰቃይ ሴት አላየሁም። ለምን? እዚህ አቡ አዙበይር አልቁርዚ ሜሪድ ሄር አገባት። አይሻ said that the lady wearing a green veil and complained to Aisha of her husband and showed her a green spot on her skin caused by beating. አሁን ማጠልሸት ከሆነ ሰሂህ አልቡኻሪ ላይ ነው ያለው። ሙሉ ታሪኩን ማንበብ ትችላለህ። ማጠልሸት ከሆነ ያጠለሸው ማን ሆኖ ይገኛል ማለት ነው? መጽሐፉ። ስለዚህ አይደለም የሚያጠለሸው ማለት ነው። ለበሰለ ሃይማኖታዊ ነገሮች ካሉ ትንሽ ሴንሲቲቭ ስለሆኑ እኛ ክፍት ነው የምናደርገው። በነገራችን ላይ ከእስልምናም አስተምሮ እንዲህ መጽሐፍ ቅዱስን ወይ ክርስትናን ሃይማኖት ጋብቻን ምንም ክሪቲሳይዝ የሚያደርግ ማንኛውም ሰው በራችን ክፍት ነው። ማለትም ከእስልምና ጋር አነጻጽሮ ይሄ በራችን በዚህ አጋጣሚ ክፍት። እስቲ ወደ መጨረሻው ጥያቄ ልምጣ፣ ሰዓትም ስለሚገድበን። ስለ ኢየሱስኛ የምንለው በእስልምና ኢሳ ስለሚባለው እሳቤ እንደቱና አንድነትም ካለው ብለን ብንጨርስ ማመድ ያው ጥሩ ስለተወያየን ክፍት አድርገናል። አንተንም ለመወያየት የሚፈልግ ካለ ሀሌታ ሚዲያ ደግሞ ክርስትናን ደግሞ እንደዚህ ክሪቲሳይዝ የሚያደርግ ካለ ክፍት ነው። የተለየ አቋም ስለሌለን ቀጥል ማመድ። ኦኬ፣ እንግዲህ የቁርአኑ ኢሳ እና የመጽሐፍ ቅዱሱ ኢየሱስ መሰረታዊ የሆነ ልዩነት አለ። የክርስትና እምብርት አስተምሮ ጳውሎስ እንዳለው አንደኛ ቆሮንቶስ ምዕራፍ 2 ላይ ምዕራፍ 1 ምዕራፍ 2 ላይ ተናግሮታል። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስለዚህ የተሰቀለ ኢየሱስ ነው እኛ የምንሰብከው። ስለዚህ ኢሳ ደግሞ ወማ ቀተሉ ወማ ሰለቡ ወላኪን ሹቢሃ ለው፣ አልገደሉትም አልሰቀሉትም ግን ተመሰለባቸው ይላል። አሁን እነዚህን ሁለት ቨርሶች ነው ይሄኛው አልሰቀሉትም አልገደሉትም ተመሰለባቸው ሲል፣ መጽሐፍ ቅዱስ ግን
በብሉይ ኪዳን መጥቶ እንደሚሰቀል፣ በአዲስ ኪዳን መጽሐፍቶች ደግሞ ወጥ ይህንን የማያነሳ የመጽሐፍ ቅዱስ ክፍል እስከማይኖር ድረስ ኢየሱስ ክርስቶስ እንደተሰቀለ ይነገራል። ታሪክ ብዙ ማውራት እንችላለን። ቁርአን ውስጥ ግን ክርስቶስ ማነው ኢሳ እንዳልተሰቀለ የሚናገር አንድ ቁርአን ክፍል የለም። ገደልን ሰቀን ያሉ አይሁዳውያን ነበሩ። ለነሱ መልስ ለመስጠት የተጻፈ ክፍል ብቻ ነው ያለው። ሌላ ቦታ ላይ አንድም ቦታ ላይ አያነሳ። ምንም አይነት መረጃ የለው። መቼ እንዴት የሚባሉ ነገሮች የሉት ቁርአናቸው ላይ። ስለዚህ የቁርአኑ ኢሳ የመጽሐፍ ቅዱሱ ኢየሱስ አይደለም ብዬ ነው የማምነው። ሌላ ካራክተር ተፈጥሮ ኢየሱስን የሚመስል ተብሎ ካራክተር የተፈጠረለት ነው። በእስልምና አስተምሮ እንግዲህ ከመሬም በድንግልና የተወለደ ነው ብሎ የሚያምኑ አሉ፣ የማያምኑም አሉ። ለምሳሌ አባቱ ዘካርያስን ነው ለመጥምቁ ዮሐንስ አባቱ ዘካርያስ ነው፣ ለኢሳም አባቱ ራሱ ዘካርያስ ነው። ሁለቱም የተወለዱት ከመሬም ነው ብለው የሚያምኑ ቁርአኒስት የሚባሉ ሙስሊሞች በስጋ ማለት ነው። በስጋ ነው የተወለደው ቀጥታ ብለው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በመንፈስ እንደተጸነሰ ነው። በእስልምና ከስጋ ተወልዷል እያልከን ነው? ከእስልምና ተወልዷል ብለው የሚያምኑ ቁርአኒስት የሚባሉ ቁርአን ብቻ የሚያምኑ የሙስሊም ክፍሎች አሉ። ቁርአኒስት ማለት ምንድን ነው? ቁርአን ብቻ የሚያምኑ ተጨማሪ መጽሐፍቶችን የማይቀበሉ። እስልምና ውስጥ ተጨማሪ መጽሐፍቶችን የሚቀበሉ አመለካከት ያላቸው አለ። እስልምና ብዙ ዘውግ እንዳለው ይታወቃል። ኢትዮጵያ ውስጥ ያለው ኦልሞስት ብዙ ቁጥር ያለው ሐዲስ፣ ተፍሲር፣ ሲራዎችን ይቀበላሉ። ተፍሲር ማብራሪያዎችን ይቀበላሉ። ከዛ ሐዲስ የሚባል አለ፣ የነብዩ መሐመድ ንግግርና ተግባር የሚባል እሱን ይቀበላሉ። ሌሎች የታሪክ መጽሐፍቶች፣ ሲራ ማለት ታሪክ ማለት የታሪክ መጽሐፍቶችን ይቀበላሉ። ከዛ ፈተዋ የሚባል አለ፣ ማብራሪያ፣ እነሱን ይቀበላሉ። እነዚህ ቁርአን ብቻ የሚቀበሉ ግን እነዚህ ሁሉ አይቀበሉም። ቁርአንን በቁርአን ብቻ የሚፈቱት እነሱ ታዲያ ኢሳ እናትና አባት ባለው ብሎ ነው የሚያምኑት። ሌሎቹ ይህን ሐዲሳት የሚቀበሉት ግን በድንግልና ነው የተወለደ ብሎ ያስባሉ። ግን አወላለዱ ራሱ አንድ አይነት አይደለም። ለምሳሌ ጅብሪል የሚባል መጣ፣ ሰው ሆኖ መጣ ይላሉ። ከዛ መጋረጃውን ገለጠና እሷ የተሸፈነችበት መጋረጃ ውስጥ ገባ። ሊደፍራት ስለመሰላት አላህን ፈሪ ከሆንክ ከኔ ራቅ ምናምን አለችው። እሱ ግን ከአላህ ዘንድ ልጅ ልሰጥሽ የተላኩ መልእክተኛ ነኝ አለና በቀሚሷ ክፍተት ነፋባት፣ ወደ ማህፀኗ ገባ፣ ጸነሰች ይላል። አሁን እንደዚህ ያለ ክርስትና ውስጥ የለም። ስለዚህ ይለያያል። ምንም አያገናኘው። ይሄ የኛው የተሰቀለ ነው፣ ያኛው አልተሰቀለ ነው። ተሰቀለ የሚለውን ሀሳብ ልንገር ትንሽ። አልተሰቀለም፣ አልገደሉትም፣ አልተሰቀሉም፣ ተመሰለባቸው የምትለው ሀሳብ ተመሰለ የሚሉት መሰለ ከደቀ መዛሙርቶቹ ጋር ቤት ውስጥ ነበር። አይሁዳውያን ሊሰቅሉት መጡ። በዛን ጊዜ ማን ነው በእኔ ቦታ የሚሞትልኝ አለ፣ እኔን የሚመስል አለ። ከዛ አንድ ወጣት እኔ እስማማለሁ አለ። ኢሳ በተኛበት አረገ ይላል። ከዛ ያ ትመስላለህ አለው። አላህ ያንን ሰው ኢሳን አስመሰለው። ወደ ውጭ ሲወጡ የያዙት ኢሳ፣ ምክንያቱም አላህ ኢሳን አስመስሎታል፣ ወስደው ሰቀሉት ይላል። አሁን እዚህ ላይ ሰቀልን ብለው አመኑ። ከ600 ዓመት በኋላ መጥቶ አልሰቀሉትም፣ አልገደሉትም። ገደልን ያሉ አይሁዳውያኖች እኔ የሸውጃቸው ፊቱን አስመስዬ ነው ያለ። ስለዚህ ይህን አሁን ታሪክ ዝም ብሎ ከማመን መጽሐፍ ቅዱስ በብዙ ታሪኮች በብዙ ማስረጃዎች የተዋቀረ ስለሆነ ማመን ይቀላል። መልካም። የክርስቲያን ሰባኪ ነው። ስም መሐመድ አበባው ይላል። እስልምና ዘውግ ውስጥ ነበር። ከልጅነት ጀምረ እስልምና ቀርተ ተምረ ወደ ክርስትና የመጣሁ አንተ? እኔ አዲስ አበባ ዩኒቨርሲቲ 4ኛ ዓመት ተማሪ ላይ ነው ወደ ጌታ የመጣሁት። ስለዚህ እስከገባ ድረስ ሙስሊም ነበር? ሙስሊም ነበር። የሙስሊምን ሃይማኖታዊ ስርዓት ቀርተሃል፣ ተምረሃል፣ ቁርአን ቀርተሃል፣ ሃይማኖታዊ ስርዓቱን በአግባቡ ተወጥተሃል? የኖርኩት ሙስሊም ማህበረሰብ መካከል ሶላት እየሰገድ ቁርአን እየቀራው እስላማዊ ተግባራቶችን እያደረግኩ ነው የኖርኩት። አዲስ አበባ ዩኒቨርሲቲም ስማር የሙስሊም ጀማዎች ግሩፕ አለ፣ እዛም ውስጥ ነበርኩ። እንዴት ወደ ክርስትና መጣ ብዬ ነው። እንደዚሁ ስታነብ ነው ወይ በሆነ ገጠመኝ በህልም በራስ? አዎ ምስክርነቴ ቲውላ ያለ ግን ያው ሰፊ ሰዓት ይወስድብናል ብዬ ስላሰብክ ነው። በሁለት መንገድ ነው። አንደኛ ቅድም ጂኒ ያናገርኩ ያለው ሰው በሚያስተምርበት ሰዓት 14 መጽሐፍ ቅዱስ ላይ ኢየሱስ ፍጡር መሆኑን የሚናገሩ የመጽሐፍ ቅዱስ ክፍሎች አሉ ብሎ አስተማረ። ስለዚህ ፍጡር ነው፣ እነሱ ግን ፈጣሪ ነው ይላሉ ሲል እንዴት እሱ ሙስሊም ሆኖ
14 ቦታዎች ላይ ፍጡር መሆኑን ከተናገረ ይህ ሁሉ ክርስቲያን ማህበረሰብ መሀይም ነው ወይ አልተማረም ወይ እንዴት አያውቅም? ወይ እሱ ያዋሸ ነገር አለ ወይ እነሱ የሚያምኑበት ሌላ መንገድ ያለ መጽሐፍ ቅዱስ ላይ ያለ። ስለዚህ ጥርጣሬ የፈጠረብኝ ከዛ ጀምሬ ማንበብ ጀመርኩ። በሌላ ደግሞ በመገለጥ መልኩ ደግሞ ታክሲ ላይ እንዳለሁ እኔ መንገድ ነኝ እውነትና ህይወት ምን ነኝ በእኔ በቀር ካልሆነ በቀር ለሚመጣ ለሚለው ያንን ድምፅ ሰማሁ። እነዚህ ሁለት ተዋቅሮ ወደ ጌታ መጡ። ከአንድ ቦታ ወደ አንድ ቦታ እንደመዘዋወሩ ግን ልዩነቱ ሰፊ ነው ብዬ ነው ያመጣበት። ተጽዕኖ እንዲህ ስትናገር የሃይማኖታዊ ሀሳቦች መናገር የራሳቸው እሳቢያ ያላቸው አመለካከቶች ያላቸው ሰዎች አሉና እንዴት ነው? ሰላም ነው? ምን ችግር የለው? አይ ተጽዕኖ አለው። ስመጣም ራሱ ይሄ ካልቸሩን መልመድም ትንሽ አስቸጋሪ ነበረ። አቀባበል ላይም ትንሽ ክፍተት ነበረ። ብቻ ነገሩ ጌታ መልካም ስለሆነ በጸንቼ እንዲቆም አደረገኝ እግዚአብሔር። ሰዎችም ከጎን የሆኑ ጥሩ ጊዜ ነበረኝ። ነገር ግን አሁን እያነጻጸርኩ በምናገርበት ሰዓት ያው እንደምታየው ኢትዮጵያ ውስጥ የሀሳብ ነፃነት የለም። ያንተን መጽሐፍ አውጥቶ እያብራራ ቆይቶ በማይተረጉበት መልኩ ኦኬ ብለህ ምላሽ ሰጥታ የእሱን መጽሐፍ ስትነካትን ተሳድብክ እገልሃለሁ ምናምን የሚሉ ነገሮች ይመጣሉ። ከቤትም ተሰድጄ ቤት ቢቀይር ያውቃለሁ፣ ተመትቼም አውቃለሁ። እና በእንደዚህ ያለ አሁን መንገድ ላይም በቃ ሰዎች ሲያዩ ይናደዳሉ፣ ይሳደባሉ፣ ምናምን እንደዚህ ያለ ነገር ያሳልፋሉ። እኔ ግን በጣም ነው የምወዳቸው። እኔ በጣም በሀሳብ ነፃነት አምናለሁ። በአንተ በሀሳብ ነፃነት የምታምን ከሆነ ቲክቶክ ፔጅ አለ አይደለ? በደንብ ከአንተ ጋር ዲቤት ማድረግ የሚፈልጉ አንተን መከታተል ሃይማኖታዊ ውይይት ማድረግ የሚፈልጉ ከሆነ ፔጅን ጥቀስንና እንጨርስ። ማመድ በሰፊው ቲክቶክ ላይ መሐመድ አበባው የሚል የቲክቶክ አካውንት አለኝ። ወደ 139 አካባቢ ሺህ ፎሎወር አለኝ። ኦልሬዲ በየጊዜው ስለምገባ ሙስሊሞች ይገባሉ። ፊት ለፊት ዲቤት እናደርጋለን፣ እንነጋገራለን። ጥያቄ ያላቸው ክርስቲያኖችም ሙስሊሞችም እዛ ላይ መምጣት ይችላሉ። ተስፋ ቲቪ ፕሮግራም አለኝ፣ ለሙስሊሞች ምላሽ የሚሰጥ የአንድ ሰዓት ፕሮግራም አለኝ። ያንን መከታተል ይችላሉ። ፌስቡክ ላይ እጽፋለሁ፣ ቴሌግራም ላይ እጽፋለሁ። መጽሐፍትስ ምናምን አለ? መጽሐፍ 3 መጽሐፍቶች አሉ አሉ። አስተዋውቃቸው። እሺ 3 መጽሐፍቶች አሉ። የተዋሸበት እውነት የሚል የመጀመሪያ መጽሐፍ አለኝ። ሁለተኛው ስለ እውነቱን የሚል ሁለተኛ መጽሐፍ አለኝ። ሶስተኛው የተገፋ ፍቅር አሁን በቅርብ የተጻፈ ነው። መጽሐፍቶቹ እኔ እጅ አሉ። እንግዲህ በየክፍለ ሀገሩ ሲሄድ ስልጠና ሰጣለሁ። ለስልጠና ሲሄድ የማደርገው ምንድነው መጽሐፉን የሚገዛኝ ሰው ካገኘው መጽሐፉን ሽጬ መጽሐፍቶቹን የተሸጡት መጽሐፍቶች በነፃ ለሰልጣኞች ይሰጣሉ። በመጽሐፉ ዋጋ ደግሞ እኔ ሄጄ ስልጠና ሰጥቼ እመጣለሁ በነፃ ማለት ነው። ስለዚህ በዚህ ማገዝ የምትፈልጉ ካላቸው ዘገኙ። እጅግ አመሰግናለሁ ማመድ ላረግልን ቆይታ። በሀሌታ አድማጮቻችን ስም በጣም አመሰግናለን። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ዛሬ በዚህ መልክ እንግዲህ በክርስትናና በእስልምና እምነት ውስጥ ያሉትን እሳቤ ከክርስትና ሃይማኖት ሰባኪ የሆነ መሐመድ አበባው ጋር ውይይት ያደረገን። በመቀጠል ደግሞ ከእስልምና ዘውግ ውስጥ ያሉ እስልምና አስተምሮ በክርስትና ሲቃኝ አሁን ያነሳናቸውን ጥያቄዎች ጨምረን ጠይቀን የሚመለከታቸው አካል ከኛ ጋር ውይይት እንድታደርጉ በዚህ አጋጣሚ እየጋበዝን እኛም እንግዲህ እንፈልጋለን። የዛሬ ፕሮግራማችን ይመስላል። ምን ተረዳችሁ? ሀሳብ አስተያየት ስጡን። ይህ ሀሌታ ሚዲያ ነው። ተሾመ ሽፈራው ነኝ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሻሎም